እስከ ዛሬ ከባለቤትሽ ጋር አልጋ ላይ የማትመቻች ከሆነ የኔ ይሄንን አድርጊ። ዛሬ ማታ ቆንጆ አድርገሽ ራት ትሰሪና ወይንሽን አዘጋጅተሽ ልጆችሽን አስተኝተሽ አንቺ ደግሞ ፏዝንጥ ብለሽ ባለቤትሽን ጠብቂው። ከዛ ፊት ለፊት አስቀምጪውና ራት አብዩ። ከዛ ወይናችሁን እየጠጣችሁ ይሄንን በዩ። የኔ ውድ ባል፣ የኔ ፍቅር ባል እንዴት እንደምወድህ አንተ ታውቀዋለህ። ነገር ግን በእንደዚህ አይነት ጉዳዮች እኔ ደስተኛ እየሆንኩኝ አይደለም። ስለዚህ እባክህን የኔ ውድ ልክ ታውቃለህ፣ የዛሬ ሳምንት ላይ እንደዚህ በምናረግበት ሰዓት በዚህ ሰዓት ላይ ይሄንን ብታደርግ ኖሮ የበለጠ ነበረ እኔ የምደሰተው። የበለጠ ደስተኛ እንድንሆን ሁለታችንም የኔንም ስሜት አዳምጥልኝ። ይሄኝ በይ፣ ዝም ብለህ ወጥተህ አትውረድ በይ። አይኖ ይሄንን ስትዩ ለዘላለም ትዳርሽንም ልትፈቺ ትችያለሽ። ምክንያቱም የአበሻ ወንድ በሴክስ ደካማ ነህ ከተባለ በስመ አብ ወወልድ ወመንፈስ ቅዱስ አይምሮ ላይ የዘላለም ጠባሳ ነው። በቃ ይቀጭጫል። ሊፈታሽ ሁሉ ይችላል፣ ግን በትህትና አውሪው።